አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የሀገሬ ልጆች እንዲሁም ክርስቲያን ወገኖች፣ ክርስቲያን ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ስራ፣ ጤና ሁሉ መልካም አለሁኝ አልሐምዱሊላህ። ዛሬ ምሳ መችቡስ ሰመግ መችቡስ ልሰራ ነው። አብረን እንስራ፣ ተከታተሉ። ሽንኩርቱን እያቁላላሁት ነው። ሽንኩርቱ እንደዚህ በዚህ መልኩ ከቀላ በኋላ እንደዚህ ጥፍስ ካለ በኋላ ሽንኩርት እንዲቀላ ሲል ምግቡ ቃናው በጣም ይጣፍጣል ማለት ነው። ለዚህ እንዲ ሽንኩርት እንዲቀላ ማለት አለበት፣ እንዳይቃጠልን ጠብቀን እንዲህ እኔ ስሰራ ሁሌም እንዲቀላ አድርጌ ነው የምለው። ከዛ እዚህ ጋር ዝንጅብልና ነጭ ሽንኩርት ትንሽ እያለች እናዘጋጃለን። ዝንጅብልና ነጭ ሽንኩርት ሽንኩርቱን ሁሌም እንደዚህ አቆይተን ነው መጨመር ያለብን። አብረን ከቀይ ሽንኩርት ጋር ከጨመርነው ቀይ ሽንኩርቱ ቀይ ሽንኩርቱ ሳይቀላ ይቃጠላል። ከዛ የወጡን ቃና ያበላሽብናል ማለት ነው። ከዛ አብረው አይደለም መጨመር ያለብን ሁልጊዜም ነጭ ሽንኩርት ከኋላ ቀይ ሽንኩርቱ ከቀላ በኋላ ስንጨምረው እንደ ሰው አሰራር ይለያያል ብዬ ነው። ግን እንደዚህ ሲሆን ይጣፍጣል። ከዛ ቲማቲማችንን እናደርጋለን። በተለይ አዲስ የመጣችሁ እህቶቻችን ምግብ በጽዳትም ብትመጡም አንዳንድ ቤቶች መዳሞች የአንዳንድ ቤት መዳሞች ምግብ እንደ ግዴታ ይቆጥሩታል። እነሱን ላለመከራከር መልመድ ልመዱ ሲሉን እሺ ብለን ዩቱብ ላይ እየገባን ብዙ እህቶቻችን አሉ የምግብ አይነቶች ሰርተው የሚለቁ እንደዚህ እያወረዱ እየገቡ እያዩ መስራት። አለመከራከር አልችልም ለምግብ አይደለም የመጣሁት ምናምን በማለት ብዙ ጊዜ ጸብ ይመጣል። ይህ ትንሽዬ ነው፣ ትንሽ ስለምሰራ ብዙም ቅመም አላበዛም። አሳዋ ትንሽ ስለሆነች ትንሽ ነው የምሰራው እና ከመከራከር ከነሱ ጋር እሺ ኦኬ ብሎ አውቆ ተከታትሎ ፊት ውስጥ እየገባችሁ እንደዚህ እያያችሁ መስራት። አሁን ይሄ ሰመግ መችቡስ ነው የምሰራው። ሰመግ መችቡስ እና ዶሮ መችቡስ እኮ የሚለያየው ወይም ደግሞ ለሀም መችቡስ የሚለያየው ብዙም ልዩነት የለውም፣ ግን ቅመሙ ነው። የሰመግ የራሱ የቻለ ቅመም አለው። ራሱ የቻለ ቅመም አለው። ሌሎቹ ማቴሪያሎቹ አንድ ናቸው። ዶሮ፣ አሳ፣ ስጋ በመሆን ይለያዩ እንጂ ቁሌት ስንሰራ ስናቁላላ አንድ ነው። ምንም ብዙ እንትን የለውም። ከዛ ደግሞ ትንሽ ከለር ለማሳመር ነው ብዙ አልጨምርም። መችቡስ ስለሆነ ሳልሳ ነው ዝም ብዬ አለቅልቄ ነው የጨመርኩት። ያለቀበት ሳሎና ቢሆን ኖሮ ግን በደንብ ነው የዚህ የጠርሙሱን ግማሹን ነበር የሚጨምረው። መችቡስ ሲሆን ወደ ቢጫ ሲያደላ ያምራል አይደል? ውጤት እንደዛ ነው። ወደ ቀይ ሲያደላ መችቡስ አያምርም። ሳሎና ሲሆን ነው ቀይ ሲሆን የሚያምረው። መችቡስ ሲሆን ግን ወደ ቢጫ ሲያደላ ከለሩ ያምራል።